ከዩቲዩብ ከፌስቡክ ከቲክቶክ ከኢንስታግራም እንዲሁም ከትዊተር የፈለጋችሁን ቪዲዮ ዳውንሎድ የምትቸገሩ ከሆነ ይሄ መፍትሄ በአንድ አፕሊኬሽን እንዴት አድርጋችሁ ዳውንሎድ እንደምታደርጉ ከመጀመሪያ እስከ መጨረሻ በደንብ ላሳያችሁ። ቀጥታ አንድ አፕሊኬሽን ብቻ ነው ዳውንሎድ የምናደርገው። መጀመሪያ ዳውንሎድ ማድረግ የፈለግነውን ቪዲዮ አንድ ጊዜ ብቻ ኮፒ ሊንክ አድርገን ከፈለግነው አፕሊኬሽን ፕላትፎርም ላይ ፔስት አድርገን አጠቃላይ ቪዲዮን ሙሉ በሙሉ አወርደን ማየት እንችላለን። መጀመሪያ ግን ዳውንሎድ ማድረግ የሚጠበቅባችሁን አፕሊኬሽን ዳውንሎድ እናደርግ። ፕሌይ ስቶር ላይ ገብታችሁ አፕሊኬሽን ስልካችሁ ላይ ካለ ችግር የለም። ከሌላችሁ ግን ፕሌይ ስቶር ላይ ገብታችሁ ሰርች ማድረግ ነው የሚጠበቅባችሁ። ይሄንን የሚያሳዩን ከመጀመሪያ እስከ መጨረሻ በደንብ ሰርች በተናውን አንድ ጊዜ እንደዚህ ከነካችሁ በኋላ ኤግዘንደር የሚለውን እንጽፋለን። ኤግዘንደር የሚለውን ስልካችሁ ላይ ካለ ችግር የለም። ከሌለ ግን ኤግዘንደር ብላችሁ ዳውንሎድ ማድረግ ትችላላችሁ። እሱን ዳውንሎድ ካደረጋችሁ በኋላ እኔ ስልኬ መጀመሪያ ላይ ኤግዘንደር የሚለው አፕሊኬሽን ስልኬ ላይ ስላለ ኤግዘንደር የሚለውን አንድ ጊዜ ከፍቼ እጠቀማለሁ። ኤግዘንደር የሚለው ፓርት ላይ ስትሄዱ የፈለጋችሁትን አሁን አፕሊኬሽን ዳውንሎድ ማድረግ ሳትቸገሩ ታያላችሁ ማለት ነው። ነገር ግን በመጀመሪያ ግን ዳውንሎድ ማድረግ የፈለኩትን ቪዲዮ ከፌስቡክ ሊሆን ይችላል ከፈለጋችሁት ነገር መርጣችሁ ዳውንሎድ ማድረግ ትችላላችሁ። ለምሳሌ አሁን ፌስቡክ ላይ ልግባና የፈለኩትን ቪዲዮ ኮፒ እንዴት አድርጌ ፔስት እንደማድረግ ላሳያችሁ። ቪዲዮ ፓርት ላይ ልግባና ለምሳሌ ይሄን ቪዲዮ ዳውንሎድ ማድረግ ቢፈልግ ለምሳሌ እዚህ ጋር ሼር የሚል ምልክት አለች። ሼር የሚል ምልክት አንድ ጊዜ እንደዚህ ከነካችሁት በኋላ ምን የሚል ያለ ኮፒ ሊንክ የሚል ከሜሴንጀር ቀጥሎ ኮፒ ሊንክ የሚል አለ። አንድ ጊዜ እንደዚህ ጫን ካደረጋችሁ በኋላ ወደኋላ ትመለሳላችሁ። ኮፒ ሰክሰስፉሊ ስላለ ማለት ነው። ወደኋላ ተመልሰን ከወጣን በኋላ ምን እናደርጋለን? መጀመሪያ ዳውንሎድ ማድረግ የፈለግንበት ፕላትፎርም ላይ እንሄዳለን። ምክንያቱም ፌስቡክ ላይ አፕሊኬሽን ዳውንሎድ ማድረግ ስለማይችል ማለት ነው። ኤግዘንደር ስልካችሁ ስቶሬጅ እንዳይሞላ ይጠቅማል። የተለያዩ ነገሮች ላይ በአንድ አፕሊኬሽን አማካኝነት ይህን ሁሉ ፕሮሰስ ትጨርሳላችሁ ማለት ነው። ይህን አፕሊኬሽን እንደዚህ ማስታወቂያ ያመጣል። ይህን አፕሊኬሽን ምን ላይ ተነካላችሁ? እዚህ ጋር ሶሻል የሚለው ትሄዳላችሁ። ሶሻል የሚለው ፓርት አንድ ጊዜ ክሊክ ካደረጋችሁ በኋላ ከዛ ጫፍ ላይ ምን አለ ፔስት ወይም ዳውንሎድ የሚል ፓርት እንነካለን። አንድ ጊዜ ብቻ ፔስት ወይም ዳውንሎድ እንነካለን። ምክንያቱም የመጀመሪያ ኮፒ ያደረግነው ሊንክ ስላመጣልን ምንም ሳንቸገር ፔስት የሚለውን አንድ ጊዜ እንነካለን። አንድ ጊዜ ከነካን በኋላ ሪፎርም ያደርግ ያን የመጀመሪያ ቪዲዮ ለኛ ዳውንሎድ ያደርግልናል ማለት ነው። እሱ ቪዲዮ ሰርች ያደርገ ነው ያለው አናላይዚንግ ሊንክ ሰርች ያደርገን ዳውንሎድ ለማድረግ ሰርች ያደርገ ነው ያለው ማለት ነው። ከስ ብላችሁ ይሄን ቪዲዮ እንደዚህ ዳውንሎድ ሊንኩን ከነካችሁ ፔስት ካደረጋችሁ በኋላ በራሱ ሪቮልቭ ያደርጋል። ሪቮልቭ አድርጎ ከጨረሰ በኋላ ያስቀምጥልናል። ከስር አሁን እንደምትመለከቱት ቪዲዮን ሊያስቀምጥ ነው። እዚህ ጋር አሁን ባዶ ቦታ ኤክስ ያለበት ፓርት ላይ ያስቀምጥልናል። ቪዲዮ አሁን እንደምትመለከቱት አጠገቡ ላይ ያስቀምጣል። ትንሽ ደቂቃ ከቆየ በኋላ ያስቀምጣል። ስለዚህ ቪዲዮ አሁን ወደኋላ ማለት ነው። አሁን የመጀመሪያ ቪዲዮን ያየነው ከምንድነው? ከፌስቡክ ነው። አሁን እንደምትመለከቱት ኤግዘንደር ፓርት ላይ መጥቶ አስቀምጦልናል። እንደምትመለከቱት ቪዲዮ ምን ያደርገ ነው ያለው ከዝንጀሮ ጋር እየተጫወተ ነው ያለው ማለት ነው። ይሄን ቪዲዮ አሁን በቀላሉ ዳውንሎድ አደረግኩኝ ማለት ነው። ይሄን ቪዲዮ እንደዚህ ካያችሁ በኋላ ወደኋላ ተመልሳችሁ እንደገና ይሄን ዳውንሎድ ያደረጋችሁትን ቪዲዮ ወደ አውዲዮ ፎርም መቀየር ብትፈልጉ ለምሳሌ ወደ አውዲዮ ፎርም መቀየር ብትፈልጉ ምን ታደርጋላችሁ? እዚህ ጋር ከስር ያለችው ፓርት 2mp3 የሚላል አሁን ትክክለኛ ኤግዘንደር እየተጠቀማችሁ ከሆነ 2mp3 የሚለውን አንድ ጊዜ እንነካለን። እንደዚህ አንድ ጊዜ ጫን ካደረግን በኋላ ምን ያደርጋል? ሴሌክት ቪዲዮ የሚላል ይሄ ማለት ከቪዲዮ ወደ አውዲዮ የሚቀየርበትን ፓርት ለኛ መጣልን ማለት ነው። ከዛ እሱን ፓርት እንደዚህ ከነካችሁት በኋላ ምንድነው የሚያደርገው? ቪዲዮን ያስመርጥልናል። ቪዲዮ ከፋይል ገፍተን እንመርጣለን ማለት ነው። ምክንያቱም ከmp3 ከቪዲዮ 2mp3 ወይም ወደ አውዲዮ ኮንቨርት ማድረግ የፈለግነው ቪዲዮ ሴሌክት እናደርጋለን። ለምሳሌ ፋይላችን ላይ ሄደን አሁን የመጀመሪያ ቪዲዮችን ነች ማለት ነው። እቺ ቪዲዮ አሁን የመጀመሪያው ስለሆነች ሴሌክት እናደርጋለን። ወደ አውዲዮ መቀየር የፈለግነው ቪዲዮ ከዛ በራሱ ጊዜ ምን ያደርጋል? ከመጀመሪያው ወደ መጀመሪያው አየር ላይ ቀይሮልናል ማለት ነው። መጀመሪያ አንድ ነበር ፋይሉ አሁን ሁለት አድርጓል። ወደ አውዲዮ ተቀየረው እቺን አሁን ቀይሮልናል ማለት ነው። አሁን የሚጫወተው በምንድነው? በአውዲዮ ብቻ ይሆናል ማለት ነው። ወደ ኋላ ስንመለስ ደግሞ ሌላ ምን አለ? እሱን አሁን እንደዚህ አቁመን ስንወጣ ምን አለ? እሱን አቋማችሁ ስትወጡ ደግሞ ሌላ አማራጭ ምን አለ? ሶሻል የሚል ፓርት አንድ ጊዜ ትነካላችሁ። ከስር ያለችው እዚህ ጋር እንደምትመለከቱት ከፌስቡክ ብቻ ሳይሆን ከኢንስታግራም ማውጣት ትችላላችሁ። ኢንስታግራም ብነካውን ፋይል ከዚህ ኮኔክት ስላለው ነው። ኢንስታግራም ላይ ያመጣችሁትን እዚህ ጋር አንድ ጊዜ ፔስት ብታደርጉ ምን ያደርጋል? ዳውንሎድ ያደርጋል ማለት ነው። ደግሞ ምን አለ? ፌስቡክ የሚል አለ። ከፌስቡክ ሁለት አይነት ፌስቡክ አይነቶች ስላሉ ነው። ኤፍቢ ላይት የሚል እንትን እንደገና ኤፍቢ ዋች የሚል አለ። እዚህ ጋር ደግሞ ኤክሳል ትዊተር ላይ ያለውን እንደገና ደግሞ ቲክቶክ ላይ ያለውን በዋተር ማርክ
ለምሳሌ ቲክቶክ ቪዲዮ ዳውንሎድ ካደረጋችሁ በኋላ በቀኝ በኩል ወይም በግራ በኩል ቲክቶክ ብሎ እየተጫወተ ያለን ቪዲዮ ያ ዋተር ማርኩ ሳይቀመጥ በቀላሉ እናንተ ዳውንሎድ ያደርጋል ማለት ነው። ለተጨማሪ ቲፕ ደግሞ ዩቲዩብ ላይ ያለው ቪዲዮ ሙሉ በሙሉ ዳውንሎድ ካደረጋችሁ በኋላ የተለያዩ ነገሮች መጠቀም ስትፈልጉ እንዴት አድርጋችሁ ዳውንሎድ እንደምታደርጉ ደግሞ ላሳያችሁ። ከዚህ እንውጣና አሁን ፕሌይ ስቶር ላይ ሂደን አንድ አፕሊኬሽን እናንተ ሊጠቁምላችሁ። ፕሌይ ስቶር ላይ እንደዚህ ትገባላችሁ። ፕሌይ ስቶር ፓርት ላይ ከገባችሁ በኋላ ሰርች በተኗን ነክታችሁ እዚህ ጋር ሰርች ባርቱ ላይ ገብታችሁ ስናፕ አፕ የሚለውን ትጽፋላችሁ። እንደዚህ ስናፕ አፕ የሚለው ከጻፋችሁ በኋላ እቺን አፕሊኬሽን ዳውንሎድ የምታደርጉት እኔ መጀመሪያ ዳውንሎድ ስላደረኩኝ እኔ አይጠይቀኝም ማለት ነው። ስለዚህ እናንተ ኢንስታል የሚለው ኢንስታል አድርጉ። እኔ መጀመሪያ ኢንስታል ስለተደረገ ኦፕን የሚል ፓርቱን ያመጣልን። ኦፕን የሚለው ፓርት ኔክስት ከገባው በኋላ አሁን የፈለኩትን ቪዲዮ ዳውንሎድ ማድረግ ይችላል። የመጀመሪያው ቪዲዮ ለምሳሌ ዩቲዩብ ላይ ገብታችሁ ዳውንሎድ አሁን ዩቲዩብ ላይ ዳውንሎድ ስታደርጉ ዝም ብሎ ዩቲዩብ አፕሊኬሽን ላይ እንጂ የሚያስቀምጠው ሚሞሪ ላይ ስለማያስቀምጥላችሁ እናንተ ምን ታደርጋላችሁ? እቺን አፕሊኬሽን ትጠቀማላችሁ ማለት ነው። ከዚህ ወጣችሁ ምን ታደርጋላችሁ? አሁን ሰርች ዳውንሎድ ማድረግ የፈለጋችሁት ቪዲዮ ለምሳሌ ከዚህ ሙሉ በሙሉ ወጥተን ምን ላይ እንሄዳለን? በመሃሉ በኋላ ስለምንገባ በመሃሉ ወጥተን ዩቲዩብ የሚለው ላይ እንገባለን። ዩቲዩብ ላይ ከገባችሁ በኋላ የፈለጋችሁትን ሙዚቃ ሊሆን ይችላል፣ የተለያዩ ፊልሞች ሊሆን ይችላሉ። ሚሞሪ ላይ አስቀምጣችሁ እንደገና ደግሞ ለፈለገ ሰው ሼር ማድረግ ስትፈልጉ ዩቲዩብ አፕሊኬሽን ብቻ ለእናንተ በቂ ስላልሆነ ማለት ነው። ምክንያቱም ዳውንሎድ ሲደረግ ዩቲዩብ አፕሊኬሽን ላይ እንጂ ሚሞሪ ላይ መቀመጥ ስለማይችል እቺን ፓርት ላሳያችሁ። ለምሳሌ እዚህ ጋር አሁን ዩቲዩብ የምትመለከቱት ይሄ ቪዲዮ አለ። ዩቲዩብ ላይ ይሄ ቪዲዮ እንዴት ዳውንሎድ ለማድረግ ታደርጉት እዚህ ጋር ሼር የሚለውን አንድ ጊዜ እንደዚህ እነካለን። እንደዚህ አንድ ጊዜ በኋላ ኮፒ ሊንክ የሚለውን ነው። በሁሉም ፕላትፎርም ላይ ስትሄዱ ኮፒ ሊንክ የሚለውን ነው የምትነኩት። ኮፒ አድርገን ዳውንሎድ ማድረግ ስንፈልግ እዚህ ጋር አሁን ኮፒ የሚለውን ከዛ በትክክል ኮፒ አድርጎ ከሆነ ለምሳሌ በትክክል ኮፒ አድርጓል ማለት ነው። ለምሳሌ እንደገና ኮፒድ የሚለውን ጫፍ ላይ እዚህ ጋር መጥቶልኛል፣ ኮፒድ ብሏል። ስለዚህ አፕሊኬሽን ሙሉ በሙሉ በመሃሉ በምንም እወጣለሁ ማለት ነው። ምክንያቱም የፈለኩትን ቪዲዮ ኮፒ ስላደረኩኝ ከዚህ እወጣለሁ። ከዛ በመሃሉ ለምሳሌ እና አቋርጬ እንደዚህ በወጣ አቋርጬ እንደዚህ ከወጣው በኋላ ላሳያችሁ። ከፈትን ከዩቲዩብ ላይ ያለውን ቪዲዮ ዳውንሎድ ማድረግ ስንፈልግ የምናደርግበት ነው። አሁን እዚህ ጋር ከመጣችሁ በኋላ ቅድም ኮፒ ያደርጋችሁትን ሊንክ ከመታችሁ እዚህ ጋር ማስቀመጥ ነው መሆኑ ማለት ነው። ለምሳሌ ከዩቲዩብ ኮፒ ያደረግነው ሊንክ አሁን ከስር የኔ እዚህ ጋር ኮፒ ያደረኩት ፓርት አለ። እሱ ምን ማድረግ ነው? እዚህ ጋር ሰርች አደርጋለሁ። አሁን ሊንኩ እዚህ ጋር ተቀምጦልናል ማለት ነው። ጫፍ ላይ ሊንኩ ተቀምጧል። ሰርች ያደረገ ነው ማለት ነው። ቅድም ኮፒ ያደረኩትን ሙዚቃ ወይም ቪዲዮ ሊሆን ይችላል፣ የፈለጋችሁ ፊልምም ሊሆን ይችላል። ዳውንሎድ ማድረግ ስትፈልጉ እንደዚህ ነው ሪቮልቭ የሚያደርገው። ኮፒ አድርገን አመተን ፔስት ካደረግን በኋላ ትንሽ ሪቮልቭ ያደርጋል ወይም ይዞራል። ሰርች ካደረገ በኋላ እሱን ቪዲዮ ለኛ ያመጣል። ከዛ በፈለግነው ሳይዝ በትልቁም ሊሆን ይችላል በፈለጋችሁት ማድረግ ትችላላችሁ። ቪድሜት አፕሊኬሽን ልክ ይሄ አየር ላይ እንደገና በፍጥነት በምንም ከዛ ይሄ አሁን እንዳያያችሁት ጌት ኢት የሚላል ጌት ኢት የሚለውን ፓርት አንድ ጊዜ እንነካለን። ከዛ ምን እናደርጋለን? ዋች ናው የሚለውን እንነካለን አንድ ጊዜ። ዋች ናው የሚለው ከነካም በኋላ ምንድነው የሚያደርገው? አሁን የተለያዩ ማስታወቂያዎችን ማሳየት ስለፈለገ ነው። ከዛ በመሃሉ ዳውንሎድ ያደርጋል ማለት ነው። ያየኝ ያለን አፕሊኬሽኑ ማስታወቂያ ምናምን የሚያካትት ነው። ከዛ ዳውንሎድ አድርገው ቀጥታ ወደ ሚሞሪያችን ላይ ያወርድልናል ማለት ነው። አሁን በደንብ ማየት ትችላላችሁ። እዚህ የምትመለከቱት ስክሪን ላይ ያለው የመጀመሪያ ቅድም ያየነው ቪዲዮ ነው ማለት ነው። ዳውንሎድ ያደረገ ነው ያለው። ከዛ ከስር እዚህ ጋር አሁን ቪዲዮን ሳይዝ ነው የፈለገው። ለምሳሌ ቪዲዮን ሳይዝ ከስር ያለችዋን ጌት ኢት የሚላል አንድ ጊዜ ብቻ እንደዚህ እንነካለን። ከዛ ቀጥታ ወደ ሚሞሪያችን ላይ ነው የምወርደው። አሁን ጌት ኢት የሚለው ከነካም በኋላ ሚሞሪያችን ላይ ዳውንሎድ የሚለው ምልክት ጫፍ ስክሪን እንትናችሁ ላይ ጫፍ ላይ ያሳያል። ስለዚህ በደንብ አሁን ዳውንሎድ ያደረገ ነው ያለው ማለት ነው። ለምሳሌ ይህ ፊልም ነው አፍላ ፍቅር የሚለው ስኩል ላይፍ የሚለው ነው ማለት ዳውንሎድ ያደረገ ነው ያለው። እንደምትመለከቱት ዳውንሎድ ጫፍ ላይ እንደምትክል ዳውንሎድ ያደረገ ነው ያለው። ከዛ ዳውንሎድ አድርገው አሁን ጨርሶልናል ማለት ነው። ዳውንሎድ አድርገው ጨርሷል። ምክንያቱም በምንድነው የምታውቁት? እዚህ ከሆነ ይሄም ቪዲዮ አሁን ቀጥታ ወደ ሚሞሪ ሊወስደን ይችላል። አሁን ዳውንሎድ ያደረኩትን ያሳያል። ለምሳሌ እዚህ ጋር እንደምልክት ምን አድርጓል? ሰብስክራይብ የሚል ነበር ዳውንሎድ አድርገው ጨርሰዋል። ቀጥታ ከፍተን አሁን ማየት ይችላል። 100% አየር ላይ ነው ጨረሰው ምንም ሳይቆይ ማለት ነው። እንደዚህ እናንተም እንደፈለጋችሁ መጠቀም ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። የተለያዩ ጥያቄ ያልገባችሁ ነገር ካለ ሜሴጅ ቦታ ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።